በራስ ላክ በሉት። በራሱ ቤት ይግባና ይላክ። በራሱ ቤት ይግባና ላክ በሉት። ልኬለታለሁ። ምን እናድርግ? ሹ ንሰዊ ባዕድ እንግዲህ ተወያዩልን አላችሁ ክርስቲያኖች። እሺ አልናችሁ። ራሱ ሰዓት መረጠ፣ 3 ሰዓት አለ። ራሱ ርዕስ መረጠ። እውነተኛው አምላክ አላህ ወይንስ እግዚአብሔር አለ። እሺ አልነው። እኔ ምንም አይነት ሰዓትም ወላሂ ላዚም አልመረጥኩም፣ ርዕስም አልመረጥኩም። እሺ ራሱ መረጠ። ከዚያ በኋላ ሁለት ማለት አንድ ብቻ ገባ። ውሱ አለው ይሰማል። ገስት ላይ እኔ ሰው አይታየኝም። አልሐምዱሊላህ። አይ በቃ ዋናው እንትን ማለቱ ነው። አሁን በጣም ቀላል ነገር ነው የሚደረጋ ጀማ። ሙስሊሞች ለክርስቲያኖች ዑዝር አንሰጥም። ያው ሁሱ ተቀምጧል። ስለዚህ ይላክለት። እኔ ስክሪንሾት አድርጌያለሁ፣ ልኬለታለሁ። ያ ጀማ ቅድም እያለን ልከንለታል፣ አይቀበልም ነበረ። ስለዚህ መላክ ያለበት አሁን እሱ ነው። ነገሩት። ሁሱ ኦልሬዲ ገብቶ ጨርሷል። ኦኬ። ስለዚህ ነክቶ ይላክ። አሁን እኛ እንዳልከት ኢንቫይት የሚለው ዝግ ነው፣ እኛ ጋር አይታይም። ኢንቫይት የሚለው እኛ ጋር ዝግ ስለሆነ እሱ ኢንቫይት የምትለዋን ነክቶ መላክ ያለበት እሱ ነው። ንገሩት። ይሄን እኛ ቅድም ዳግመን ነክተነዋል፣ ልከንለታል። አሁን ግን ቀይ ምልክቷ የለችም። ኦኬ። ይሄን ንገሩት። ያ ጀማዓተል ኸይር አያችሁ አይደለ? ይሄን ያላችሁ ሙስሊም ለፖለቲካ አይመችም። ደፈር በልና ወጥተህ ተወያይ። ኢምራን ጋር አልወያይም አለ። በቃ ያ ሁሱ ተቀምጧል። እሺ ሁሱ ነው ያው ና ይሄ መጫወታ ፎሎ መልሶልህ አለፍ ወይ ፎሎ አልመለሰም። አይ ቲንክ ፎሎ አድርጌዋለሁ። ይኸውልኝ እንግዲህ ማን ነው እንደ ለመሴጅስ መልስ ሰጥቷል። መሴጅ አድርገው ነበር ድረስ ፎሎ አላደረገኝ። ሜሴጅም ልኬለታለሁ ከአንድም በሁለት አካውንት ፎሎውም አድርጌዋለሁ። አረ ሲያስቁ ምን አለ? ሲወጣ እኮ ነው የላከው። ሲወጣ እንዴት ይላካል? ይሄ ሜሴጅ እፎይ የላከለት ነው ዮኒ። አዎ ሲወጣ እንዴት ነው የሚላከው? እስቲ ንገሩኝ፣ ንገሩኝ እስቲ። ለወጣ ሰው ሪኩዌስት ይላካል እንዴ? ቆንጆ መሀይም አድርገዋቸዋል። እናንተን መጫወቻ አድርገዋቸዋል። የወጣ ሰው ጋር ሪኩዌስት ይላካል። አሃ ሲወጣ ነው የላከው አሉ እንዴ? ታዲያ ይኸው ሲወጣ እኮ ነው የላከው። ሲወጣ እንዴት ነው ምን ነው? በመጀመሪያ የወጣ ሰው ጋር እንዴት ነው የምልከው ሪኩዌስት? እስቲ አይታይም፣ ወደዚህ አምጣው። ይኸው አረ ተገኝተሻል። እሱ እየተገኝተሻል አባት። እንግዲህ እሱ የዮኒ ማኛ ጥብስ ከምትውል ለሶስተኛ ጊዜ ግባ ብያለሁ። ይኸው ሪኩዌስት ልኮለት ለሶስተኛ ጊዜ ግባ ጥብሴን፣ አለበለዚያ እኔ ችግር የለብኝ። እሱ ፖለቲካ እንዳይመች እኔ ሉጣ እንትንን ቻርጅ እያደረግ ስልክህን፣ አደራ ስልክህን ቻርጅ አድርግ። ዩዘር ኔሙን እኔ ቴክስት ላድርግልህ፣ ለአንተ ቀጥታ እዛው ትልክለታለህ። እኔ ለፖለቲካ እንዳይመቸው ማለት ነው የሌለ ኤክስኪውዝ እንዳይቀርብ እኔ ልልቀቅለትና ገዝት ፍሪ ላድርግለት። አንተ ምንም ችግር በቃ ከዚህ በኋላ እንኳን ከመጣ ቤቱን ዘግቶ ወጥቷል። ለነገሩ የለም ይመጣል። ወጥቷል ብዬ እኔ ጓ ስልበት ነው መልሶ የገባው። በቃ